የህወሓት ጦረኝነትና የትግራይ ህዝብ እውነተኛ ሰቆቃ። ጽንፈኛው ህወሓት ያለ ጦርነት መኖር የማይችል መሆኑን በድጋሚ በተግባር እያሳየ ይገኛል። ከህወሓት በላይም ለትግራይ ህዝብ ሁነኛ ጠላት የለም። ይህ ቡድን የራሱን ህልውና ለማስቀጠል ስል ታዳጊ ህጻናትና ልጆችን በግዳጅ ለጦርነት አሰልፎ በከንቱ እየማገደ ይገኛል። ህዝቡም ለእረፍትና ለሰላም እንዳይበቃ ሆን ብሎ ጦርነት እያወጀበት ይዘዋል። በጦርነት ማንም ትርፍ ሊያገኝ የሚችልበት አንዳችን መንገድ እንደሌለ እየታወቀ ህወሓት ግን አሁንም የጥፋት መንገዱን አልተወም። ጦርነቱ ፈጽሞ እንደማያዋጣውም በቅርቡ በጀመረው ጦርነት ወቅት በድሮን ተመታው ድረሱልኝ በማለት ደጋግመው ያወጣቸው መግለጫዎች በግልጽ አሳይተዋል። ህዝቡ በጦርነት እሳት ሲቃጠል፣ አመራሮቹ ግን በህዝቡ ስም የጥፋት አጀንዳቸውን ማስቀጠላቸውን ተያይዘዋል። የሚያሳዝነውና የሚገርመው ደግሞ የዓለም ጤና ድርጅት ዋና ስራ አስፈጻሚ ዶክተር ቴድሮስ አዳኖም ጉዳይ ነው። የድርጅቱ መሪ ከሆኑ ገለልተኛና ሰብአዊ ሊሆኑ ሲገባ የህወሓት ጦረኝነትን ከመቃወም ፋንታ ቡድኑ በጦርነቱ እንዲገፋ በእጅ አዙር በገንዘብና በተለያዩ መንገድ እያገዘ ይገኛል። ይህ ድጋፍ የትግራይን እናትና ህጻናትን ለባሰ ስቃይ የሚዳርግና የጦርነቱን እሳት የሚያቀጣጥል አደገኛ አካሄድ ነው። የትግራይ ህዝብ ከጦርነት ከረሃብና ከእንባ ነፃ ወጥቶ ሰላም የሚያገኘው ይህ የጥፋት ቡድንና በጀርባ ያሉ አጋሮቹ ሲጠፉ ብቻ ነው። እውነትን ነገር ዘንድ ለቪዲዮ ላይክ በማድረግ ሰብስክራይብ በማድረግና ሀሳቡን በማጋራት ድምጽ ይሁኑ። ሰላም ለሁላችን ይሁን።